ይብዛላችሁ። ገላትያ መጽሐፍ ምዕራፍ 5 ቁጥር 19 በጌታ በኢየሱስ ስም ገላትያ መጽሐፍ ምዕራፍ 5 ቁጥር 19 እንደዚህ ያነባሉ። የሥጋ ሥራ ግልጽ ነው፣ ይኸውም ዝሙት፣ ርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥላቻ፣ ጠብ፣ ቅናት፣ ቁጣ፣ ራስ ወዳድነት፣ መለያየት፣ አድመኝነት፣ ምቀኝነት፣ ስካር፣ ዘፋኝነት እንዲሁም እነዚህን የመሰለው ነው። አስቀድሜ እንዳልኩ አሁንም አስጠነቅቃችኋለሁ፣ በእንዲህ ሁኔታ የሚኖሩ ሁሉ የእግዚአብሔርን መንግሥት አይወርሱም። ከፍ እናድርግ መጽሐፋችንን። መጽሐፍ ቅዱስ ያልያዛችሁ ቀኝ እጃችሁ ወደ ላይ ከፍ አድርጉ። እኔም ብለውን ከኔ ጋር በሉ። እግዚአብሔር ሆይ አመሰግናለሁ፣ ቃልህን እወደዋለሁ፣ ካንተም እማራለሁ። የበዛ ሰላም፣ የማይወሰድ ደስታ፣ የድል ሕይወት ዛሬም ነገም ለዘላለም አለኝ። አሜን። በኢትዮጵያ አዲስ ኪዳን ካህናት ቤተክርስቲያን አዲስ አበባ የገላትያ መጽሐፍ ጥናትን ከኛ ጋር እያጠናችሁ ያላችሁ ወዳጆቼ፣ የገላትያ መጽሐፍ ጥናታችን ቀጥሎ ዛሬ 5ኛው ምዕራፍ 19ኛውን ቁጥር የምንመለከትበት ጊዜ ይሆናል። ዛሬ የምንመለከተው ሶስቱን ቁጥሮች ነው። 19፣ 20፣ 21 እነዚህን ሶስቱን ቁጥሮች በገላትያ መጽሐፍ ጥናታችን ለመመልከት እንሞክራለን። የገላትያ መጽሐፍ ጥናታችን በባለፉት 2 ሳምንታት 5ኛው ምዕራፍ ጀምሯል። 5ኛው የገላትያ መጽሐፍ ምዕራፍ 26 ቁጥሮች አሉት። እነዚህን 26 ቁጥሮች ለአራት ከፍለን እየተመለከትን ነው። የመጀመሪያው ከ1 እስከ 12 በክርስቶስ ኢየሱስ ነፃነት ጸንቶ ስለመቆም፣ ከዛም ደግሞ ከ13 እስከ 18 በክርስቶስ ኢየሱስ ነፃነት ጸንቶ ስለመኖር፣ አሁን ደግሞ የሥጋ ሥራ፣ በሚቀጥለው ሳምንት ከ22ኛው ቁጥር እስከ 26ኛው የመንፈስ ፍሬን በተመለከተ ሐዋርያው ጳውሎስ በእነዚህ አራት ክፍልፋዮች ለገላትያ ሰዎች የጻፈላቸውን 5ኛው ምዕራፍ እንመለከታለን። የምትጽፉ ሰዎች የዛሬ የጥናታችን ርዕስ የሥጋ ሥራ የሚል ይሆናል። የሥጋ ሥራ የሚል ይሆናል። ባለፈው ሳምንት እንደተነጋገርነው ክርስቶስ ነፃ ያወጣን በነፃነት እንድንኖር ነው። ስለዚህ ጸንታችሁ ቁሙ፣ ዳግመኛ በባርነት ቀንበር አትያዙ ብሎ ጳውሎስ እምለውን አስተውሉ ብሎ 3 ነገሮች ብሏል። አንደኛው ለመገረዝ የምትፈልጉ ከሆነ ሕጉን ሁሉ የመፈጸም ግዴታ አለባችሁ ብሎ ተናግሯል። ከዛም ደግሞ በሕግ አማካኝነት ለመጽደቅ የምትፈልጉ ከሆነ ከክርስቶስ ተለይታችሁ ከጸጋ ርቃችኋል ብሎ ይናገራል። እንደዚሁም ደግሞ መገረዝ የምትፈልጉ ከሆነ ይላል የገላትያ ሰዎችን ሲጽፍላቸው ክርስቶስ አንዳች አይጠቅማችሁም ብሎ ነግሯቸዋል። ስለዚህ በክርስቶስ ኢየሱስ ነፃነት ጸንቶ ስለመቆም ከጻፈላቸው በኋላ በመቀጠል ደግሞ በክርስቶስ ኢየሱስ ነፃነት ጸንቶ ስለመኖር ይጽፍላቸዋል። አሁን ደግሞ በገላትያ መጽሐፍ ምዕራፍ 5 ላይ የሥጋ ሥራን በእነዚህ መልኩ ይዘረዝራቸዋል። ወዳጆቼ ሐዋርያው ጳውሎስ በገላትያ መጽሐፍ ምዕራፍ 5 ላይ በአማኝ ሕይወት ውስጥ በሥጋና በመንፈስ መካከል ውጊያ እንዳለ ከዚህ በፊት በነበሩት ቁጥሮች አንብበናል። ይሄ ውጊያ ውስጣዊ ስለሆነ የማይታይ ቢሆንም ውጤቱ ግን በውጫዊ መንገድ የሚገለጥ ነው። ሥጋ ሊታይ አይችልም ስራው እንጂ። ስለዚህ ጳውሎስ የሚለው ነገር ምንድነው? በአንድ አማኝ ውስጥ ውጊያ አለ። ይሄ ውጊያ ደግሞ በሥጋና በመንፈስ መካከል ነው። ሥጋ መንፈስ የማይፈልገውን ይፈልጋል፣ መንፈስ ሥጋ የማይፈልገውን ይፈልጋል። ይሄንን ይናገራል። በዚህ በገላትያ መጽሐፍ ምዕራፍ 5 ላይ ከቁጥር 19 እስከ 21 ያለውን ክፍል ስትመለከቱ ሥጋ አይታይም ብያቸዋለሁ። የሚታየው ስራው ነው። እና ሐዋርያው ጳውሎስ የሥጋ ሥራን በ15 ቃላቶች ዘርዝሮ ያስቀምጣቸዋል። ጳውሎስ የሥጋ ሥራ ብሎ የዘረዘራቸውን እነዚህን 15 ቃላቶች እኛ ለአራት ከፍለን መመልከት እንችላለን። የመጀመሪያው ስሜታዊ ኃጢአት ነው። ሁለተኛው ሃይማኖታዊ ኃጢአት ነው። ሶስተኛው ግለሰባዊ ኃጢአቶች ናቸው። አራተኛው ደግሞ ማህበራዊ ኃጢአቶች ብለን ለአራት ከፍለን መመልከት እንችላለን። በገላትያ ቤተክርስቲያናት ውስጥ የተነሱ 2 መሰረታዊ ጥያቄዎች አሉ ብለናል። አንደኛው ማመን ብቻውን በቂ አይደለም፣ መስራትም አለበት የሚል ሲሆን ጳውሎስ ደግሞ ሰው ለመጽደቅ በእግዚአብሔር ፊት ሞገስና ተቀባይነት ለማግኘት ማመኑ ብቻውን በቂ ነው ብሏል። እንግዲያውስ ማመን ብቻውን በቂ ከሆነ እንደፈለገ መኖር ይችላል የሚል ሁለተኛ ጥያቄ በዚያ ቤተክርስቲያናት ውስጥ ተነስቷል። ስለዚህ ጳውሎስ ለኃጢአት ወይንም ደግሞ ለሥጋ ልምምድ እምብዛም ትኩረት እንደማይሰጥ ተደርጎ ይነሳል። ነገር ግን ጳውሎስ በደንብ አድርጎ በዝርዝር ስማቸውን ጠቅሶ አንዳንድ ጊዜም 18 ያደርሱታል። በመሰረታዊ ደረጃ ግን 15 ቃላቶችን በመጠቀም የሥጋ ሥራን ይዘረዝራል። ስለዚህ
የሥጋ ሥራ ብላችሁ ከጻፋችሁ በኋላ የሥጋ ሥራ ካላችሁ በኋላ ጳውሎስ የዘረዘራቸውን እነዚህ የሥጋ ሥራዎች ለአራት ከፍለን መመልከት እንችላለን። የመጀመሪያው ስሜታዊ ኃጢያቶች ናቸው። ሁለተኛው ሃይማኖታዊ ኃጢያቶች ናቸው። ሶስተኛው ግለሰባዊ ኃጢያቶች ናቸው። አራተኛው ማህበራዊ ኃጢያቶች ናቸው። እነዚህ ሰው በሥጋ ሲመላለስ የሚያደርጋቸውን ነገሮች የሚያሳዩ ቃላቶች ናቸው። ስሜታዊ ኃጢያት፣ ሃይማኖታዊ ኃጢያት፣ ግለሰባዊ ኃጢያት፣ ማህበራዊ ኃጢያት ብሎ አሁን የከፋፈልናቸው ማለት ነው። እንግዲህ በመንፈስ ኑሩ ብሏል ጳውሎስ። በመንፈስ ኑሩ ያለው የሥጋን ምኞት እንዳትፈጽሙ ነው። ሰው በመንፈስ የሚመላለስ ከሆነ ትዝ ይላችኋል አይደል? እንደው ወደ ኋላ እንደገና ወስጄ እንደገና ሐሳቡን ላንሳላችሁ። ሐዋርያ ጳውሎስ ምንድነው እያለ ያለው? ነፃነት ባለፈው ሳምንት ስንነጋገር ነፃነት ለሁለት ይከፈላል ብለናል። ትርጉሙ ዓለማዊ ትርጉምና መንፈሳዊ ትርጉም አለው ብለናል። ዓለማዊ ትርጉሙ የነፃነት ክርስቶስ ነፃ ያወጣን በነፃነት እንድኖር ነው። ጸንታችሁ ቁሙ፣ ዳግመኛ በባርነት ቀንበር አትያዙ ብሏል። ይሄ ጉዳይ ይሄ ነፃነት የሚባለው ጉዳይ በሕግ አስተማሪዎች ዘንድ ለሰዎች ኃጢያት እንዲያደርጉ በር ይከፍትላቸዋል የሚል ስጋት አለ። ጳውሎስ ነፃነት የሚለው መጽሐፍ ቅዱሳዊ መንፈሳዊ ትርጉሙ ግን ዓለማዊ ሰዎች ነፃነትን በሚተረጉሙበት መንገድ አይደለም። ዓለማዊው የነፃነት ትርጉም የፈለግነውን ነገር በፈለግነው ጊዜ በፈለግነው መንገድ ከፈለግነው ሰው ጋር የማድረግ መብት ነው። ሐዋርያ ጳውሎስ ግን ነፃነት ብሎ የሚጠራው ኃላፊነት የተሞላበትን ህይወት ነው። ሐዋርያ ጳውሎስ ነፃነት ብሎ የሚለው በመንፈስ ቅዱስ የተሰጠ ፍላጎትና የእግዚአብሔርን ፍቃድ የማድረግ ችሎታ ነው። እኛ ክርስቲያኖች ዘሴም ቮካብለሪ ዲፈረንት ዲክሽነሪ ነው የምንጠቀመው። ዓለማዊ ሰዎች ነፃነት ሲሉ የሚሰጡትን ትርጓሜ እኛ ነፃነት ብለን ያንን ትርጓሜ አንወስድም። ወዳጆቼ ይሄ ደብዳቤ እየተጻፈ ያለው ለወንድሞች መሆኑን ማስታወስ አለብን ብለናል። ወንድሞች ማለት በክርስቶስ ኢየሱስ አምነው ከጌታ ጋር ተጠምቀው ጌታ ለብሰው የእግዚአብሔር ልጆች የሆኑ ሰዎች ናቸው። ስለዚህ በዓለም ያሉ ሰዎች ለነፃነት ያላቸውን ትርጉምና ቦታ አይደለም ያላቸው። እንግዲህ ጳውሎስ በክርስቶስ ኢየሱስ ነፃ ወጣችኋል፣ ለነፃነት ተጠርታችኋል፣ ከዚህ በኋላ ከሕግ በላይ እንጂ ከሕግ በታች አይደላችሁም ብሎ ሲል ለኃጢያት ላይሰንስ ለኃጢያት መብት እየሰጠ አይደለም። እንደውም ይሄ ነፃነት ሶስት ኃላፊነት አለበት ነው የሚለው ጳውሎስ። የመጀመሪያው ኃላፊነት ኃጢያትን የመዋጋት ኃላፊነት ነው። ሁለተኛው እርስ በርስ የመዋደድ ኃላፊነት ነው። ሶስተኛው ደግሞ መንፈስን የመከተል ኃላፊነት ነው። እንግዲህ ሐዋርያ ጳውሎስ አማኞች የሥጋን ምኞት እንዳይፈጽሙ እንደ መፍትሄ አድርጎ ያቀረበው የመጨረሻው የሥጋ መድኃኒት የትንሣኤ አካል ነው። እስከዛ ድረስ በመንፈስ መመላለስ ነው። በመንፈስ መመላለስ ማለት ለመንፈስ ቅዱስ ተጽዕኖ ፍቃደኛ መሆን፣ ሕይወት በመንፈስ ቅዱስ ተጽዕኖ ስር ማድረግ ማለት ነው ብለናል። ስለዚህ ጳውሎስ የሥጋ ምኞትን እንዳይፈጽሙ መፍትሄው ሕግ አይደለም። ለሥጋ ሕግ መፍትሄ ሆኖ አያውቅም። መንፈስ ነው። በመንፈስ ቅዱስ ተጽዕኖ ስር መሆን ነው ብሏል። በመንፈስ ኑሩ ማለት አይናችሁን ጨፍናችሁ ገደል ግቡ ማለት አይደለም። በመንፈስ ኑሩ ማለት በመንፈስ ቅዱስ ተጽዕኖ ስር ለመሆን ፈቃደኛ ሁኑ ነው። ኦኬ፣ ሶስት ኃላፊነት አለው ብለን ባለፈው ሳምንት ተነጋግረናል። አሁን ሐዋርያ ጳውሎስ ቀጥሎ ከ19ኛው ቁጥር እስከ 21ኛው ቁጥር የሚያወራው በመንፈስ እንመላለስ የምናሸንፋቸውን የሥጋ ሥራዎች ዝርዝር ነው። እነዚህ የሥጋ ሥራዎች ዝርዝር በተራ ቁጥር ከጠቀስናቸው ከ15 እስከ 18 ይደርሳሉ። በመሰረታዊ ደረጃ ሁሉም የሚስማሙት 15 ናቸው። እነዚህን የሥጋ ሥራዎች ለአራት ከፍለን እናያለን። ስሜታዊ ኃጢያት፣ ከዛም ሃይማኖታዊ ኃጢያት፣ ከዛም ደግሞ ግለሰባዊ ኃጢያት፣ ከዛም ማህበራዊ ኃጢያት ብለን ከፍለን ማየት እንችላለን። እነዚህ ነገሮች አሁን ጳውሎስ የዘረዘራቸው 19ኛውና 20ኛው ቁጥር ላይ የዘረዘራቸው አንድ ሰው በሥጋ ሲመላለስ የሚያደርጋቸውን ነገሮች ነው የሚናገረው። የመጀመሪያው ጻፉ፣ ስሜታዊ ኃጢያቶች። አንደኛ ስሜታዊ ኃጢያቶች። ስሜታዊ ኃጢያቶች የሚባሉት ዝሙት፣ ርኩሰትና መዳራት ናቸው። ዝሙት፣ ርኩሰትና መዳራት ናቸው ስሜታዊ ኃጢያት የሚባሉት። የመጀመሪያው ለምሳሌ ዝሙት ብሎ ጳውሎስ የጠቀሰው የግሪኩ ቃል ፓርኔያ የሚል የግሪክ ቃል ነው። ፓርኔያ የሚለው የግሪኩ ቃል የሚናገረው የቃሉ ትርጉም ምንድነው?
ባልተጋቡ ሰዎች መካከል ያለ ህገወጥ ግንኙነት ወይንም ደግሞ ጾታዊ ብልግና ማለት ነው። ፓርኒያ ማለት ዝሙት ማለት። ይሄ ዝሙት የሚባለው ጉዳይ ከጋብቻ በፊትም ከጋብቻ በኋላም ያለውን ጊዜ ይመለከታል። ባልተጋቡ ሰዎች መካከል ያለ ህገወጥ ግንኙነት ወይም የጾታዊ ብልግና ማለት ነው ዝሙት ማለት። አንደኛው የሥጋ ሥራ ዝሙት ነው ይላል። ስለዚህ በሐዋርያው ጳውሎስ አጻጻፍ መሰረት መንፈስ ቅዱስ ማንንም ወደ ዝሙት አይመራም ነው። ማንንም ወደ ዝሙት አይመራም ነው። ሁለተኛው ርኩሰት ነው። ሐዋርያው ጳውሎስ በዚህ ቦታ የሚጽፍላቸው ለገላትያ ሰዎች የሥጋ ሥራ ብሎ በስሜታዊ ኃጢአቶች ስር የሚጽፈው ርኩሰትን ነው። ጾታዊ ብልግናን በተመለከተ የሚናገር ቃል ነው። የቃሉ ትርጉም የቃሉ ዋጋ እንደ ስሜት ቀስቃሽ ንግግሮችና እንደ ፖርኖግራፊ ያሉ ፊልሞችን የሚያመለክት ቃል ነው ርኩሰት ብሎ የሚናገረው። ስለዚህ በጳውሎስ አጻጻፍ መሰረት መንፈስ ቅዱስ ወደ ርኩሰት አይመራም ነው። መንፈስ ቅዱስ ወደ ዝሙት አይመራም ነው። ለምንድን ነው ይሄን የሚለው? ሐዋርያ ጳውሎስ ለገላትያ ሰዎች ሲጽፍላቸው ክርስቶስ ነፃ አውጥቶናል፣ ለነፃነት ጠርቶናል። ስለዚህ በነፃነት እንድንኖር ነው። ከሕግ በላይ ነን። ሕግ አያጸድቀንም። የጸደቅነው በእግዚአብሔር ፊት ሞገስና ተቀባይነት ያገኘነው በሥራ ሳይሆን በእምነት ነው ሲል አንተ ለኃጢአት ላይሰንስ እየሰጠ ነው ማለት ነው ብለው የሕግ አስተማሪዎች ተቃውሞና ጥያቄ ያቀርባሉ። ሐዋርያ ጳውሎስ ለኃጢአት ያለውን ትኩረት በተመለከተ ሲጽፍ እንደውም በዝርዝር ይጽፋል። ሰዎች በመንፈስ ሲመላለሱ በመንፈስ ቅዱስ ተጽዕኖ ስር ሲሆኑ የእግዚአብሔር መንፈስ ወደ ዝሙት እንደማይመራቸው ወደ ርኩሰት እንደማይመራቸው ቀጥሎ በደንብ አድርጎ በዝርዝር ይጽፍልናል ማለት ነው። ስለዚህ ወዳጆቼ ከዛ ቀጥሎ ያለው መዳራት ነው። ጻፉ። መዳራት ይሄም ብልግናን የሚናገር ሲሆን ወዳጆቼ ብልግናን የሚናገር ነው መዳራት የሚለው ቃል ማለት ነው። ገደብ በሌለው ሁኔታ፣ ሀፍረት በሌለው ሁኔታ፣ ጨዋነት በሌለው ሁኔታ በማንኛውም ጊዜ ኃጢአት ለማድረግ ዝግጁ መሆኑን የሚያመለክት ቃል ነው መዳራት የሚለው። ስለዚህ አሁን እያንዳንዷን ቃል በግሪኩ ሐሳብ እየተነሳን ዋጋ እያስቀመጥንለት ትርጉም እየሰጠነው ነው የምንሄደው። ዝሙት ማለት ባልተጋቡ ሰዎች መካከል የሚደረግ ህገወጥ ግንኙነትና ጾታዊ ብልግና ነው። ርኩሰትም ጾታዊ ብልግናን የሚመለከት ሲሆን ይሄ ግን ስሜትን የሚቀሰቅሱ ንግግሮችንና እንደ ፖርኖግራፊ ያሉ ፊልሞችን የሚያመለክት ቃል ነው። መዳራት የሚባለው ጉዳይ ደግሞ ወዳጆቼ መላፋት ማለት አይደለም። መዳራት ማለት ጨዋነት በሌለው ገደብ በሌለው ሀፍረት በሌለው መልኩ በማንኛውም ጊዜ ኃጢአትን ለማድረግ ዝግጁ መሆን የሚል ትርጉም ያለው ቃል ነው የግሪኩ ቃል። ስለዚህ በሐዋርያ ጳውሎስ አጻጻፍ መሰረት በመንፈስ ቅዱስ ተጽዕኖ ስር ያለ ሰው መንፈስ ቅዱስ ወደ መዳራት ማንንም አይመራም። መንፈስ ቅዱስን የተቀበለ የመዳኑን ዋስትና ያረጋገጠ ሰው ማለት ነው። ስለዚህ የመጀመሪያው ስሜታዊ ኃጢአቶች የሚባሉት ዝሙት፣ ርኩሰትና መዳራት ናቸው። ሁለተኛ ሃይማኖታዊ ኃጢአቶች ናቸው። ሃይማኖታዊ ኃጢአት ተብሎ በጳውሎስ የገላትያ ደብዳቤ ላይ የተጠቀሱት ደግሞ የጣዖት አምልኮና ሟርት ናቸው። እነዚህ የአምልኮ ኃጢአቶች ናቸው። የተሳሳተን አምላክ የማምለክ ኃጢአት ነው፣ ወይንም የተሳሳተ የመንፈስ ኃይልን የመፈለግ ኃጢአት ነው። ስለዚህ መንፈስ ቅዱስ ማንንም ወደ ጣዖት አምልኮ አይመራም ነው። አሁን አንዳንድ ሰዎች ደባል አድርገው ጨምረው ከባህል ጋር ከልዩ ልዩ መንገዶች ጋር በማዝያያዝ የተሳሳተ መንፈሳዊ ኃይል ፈልገው በልዩ ልዩ መንገዶች ይሄዳሉ። እንዴትም ብታደርጉት መንፈስ ቅዱስ የንጽህና መንፈስ ነው እና የተሳሳተ ምሪት ከመንፈስ ቅዱስ በማንም ሰው ሕይወት ውስጥ ሲከሰት አትመለከቱ። ስለዚህ አሁን ተመልከቱ። በስሜታዊ ኃጢአቶች ስር 3 ዝሙት፣ ርኩሰትና መዳራት። በሃይማኖታዊ ኃጢአቶች ስር ደግሞ ጣዖት አምልኮና ሟርት ከእጽ ጋር ከአደንዛዥ እጾች ጋር በተገናኘ እንደ መፍትሄነት እንደ ሟርት እንደ አስማት እንደ ጥንቆላ ያሉ ነገሮችን ይጨምራል። ጳውሎስ ለገላትያ ሰዎች በሃይማኖታዊ ኃጢአቶች ስር ያሉትን የጣዖት አምልኮና ሟርት የሚለውን ነገር የሚጽፍላቸው። ሶስተኛው ግለሰባዊ ኃጢአቶች የሚባሉ ናቸው። እንግዲህ እነዚህ 15ቱ የሐዋርያው ጳውሎስ ዝርዝር የሥጋ ሥራዎች ሶስተኛው ምድብ ግለሰባዊ ኃጢአት ነው። በዚህ በግለሰባዊ ኃጢአት ስር ጳውሎስ 8 ኃጢአቶችን ይዘረዝራል ሐዋርያው ጳውሎስ። ወዳጆቼ እንግዲህ ተመልከቱ። ይሁ ስሜታዊ ኃጢአቶችን ከጻፈ በኋላ ቀጥሎ ሃይማኖታዊ ኃጢአቶችን ጻፈ። ቀጠልና ግለሰባዊ ኃጢአት ሲጽፍ ስትመለከቱ የምትገነዘቡት ነገር ምንድነው? እግዚአብሔር አምላክ
ለስሜታዊ ኃጢያቶችና ለሃይማኖታዊ ኃጢያቶች ብቻ ሳይሆን ለግለሰባዊ ንጽህናና ኃጢያት እግዚአብሔር ትኩረት እንደሚሰጥ በዚህ የጳውሎስ አጻጻፍ ውስጥ ትመለከታላችሁ። አሁን አንዳንድ ሰዎች በዋነኛነት በህይወታቸው ፋይት የሚያደርጉት ነገር ምንድነው? ዝሙት ነው፣ ርኩሰት ነው፣ መዳራት ነው። ከዛም ሲቀጥል ጣዖት አምልኮ ነው። ከዛም ሲቀጥል ሟርት ነው። ነገር ግን የኃጢያት አሁን አማኞች ኃጢያትን የመዋጋት ኃላፊነት አለባቸው። እነማን የሚባሉትን ኃጢያቶች ነው እና የመሳሰሉትን ሁሉ ብሎ ነው ጳውሎስ የሚጽፈው። ዝሙትን ብቻ አይደለም፣ ርኩሰትን ብቻ አይደለም፣ መዳራትን ብቻ አይደለም የሚናገረው። ግለሰባዊ ኃጢያቶች ጋር ይመጣና እንደዚህ ይላል። ጥላቻ ይላል ጻፉ። ጥላቻ ይላል። ይሄ ጥላቻ የሚለው የግሪኩ ቃል ኤክትራ የሚል የግሪክ ቃል ነው። ኤክትራ የሚል የግሪክ ቃል ነው። ይሄ ኤክትራ የሚለው የግሪኩ ቃል በክርክርና በቁጣ እንዲሁም በሌሎች የሥጋ ስራዎች ራሱን የሚገልጥ የልብ ዝንባሌ ነው። ሰዎችን በክፋት መመልከት ማለት ነው ጥላቻ ማለት። መንፈስ ቅዱስ ማንንም ወደ ጥላቻ አይመራም። ስለዚህ አማኝ ነኝ፣ ቦርን አጌን አድርጌያለሁ፣ ከጌታ ጋር ተስማምቻለሁ፣ በክርስቶስ ኢየሱስ ድኛለሁ ብላችሁ በቁጣና በክርክር ራሱን የሚገልጥ የልብ ዝንባሌ በሆነ በጥላቻ ውስጥ የምትመላለሱ ሰዎች ያ ኃይል ያ ነገር ከመንፈስ ቅዱስ የሆነ ተጽዕኖ እንዳልሆነ እንድታውቁ ይገባል ማለት ነው። እና ጳውሎስ ጥላቻን የሚያስቀምጠው ከዝሙት ጋር፣ ከርኩሰት ጋር፣ ከመዳራት ጋር፣ ከጣዖት አምልኮ ጋር ነው። ግለሰባዊ በሆነ ጉዳይ ማለት ነው። እና አንዳንድ ሰዎች በደንብ ነው የሚጠላሉት፣ ብቻ በኋላ ላይ ይመጣበታሉ። እና አንዱ የሚናገረው ምንድነው? ጥላቻ ነው። ጥላቻ የልብ ዝንባሌ ነው። ራሱን በክርክርና በቁጣ እንደዚሁም በሌሎች የሥጋ ስራዎች የሚገልጽ የልብ ዝንባሌ ነው። ጥላቻ ሌሎችን በክፋት ማየት ነው። ሁለተኛው በግለሰባዊ ኃጢያት ስር ያስቀመጠልን ጉዳይ ደግሞ ጠብና ክርክር ነው። ይሄ ጠብ የሚለው የግሪኩ ቃል ኤሪስ ሲሆን ለሽልማት ካለ ፉክክር ጋር የተያያዘ ነው። ሰዎች ለማሸነፍ ብልጫን ለማግኘት ካለ ፉክክር ጋር የተያያዘ ሐሳብ ነው። ሰዎችን ለመብለጥ፣ ሰዎችን ለማሸነፍ ከፉክክር ጋር ከክርክር ጋር በተገናኘ ማለት ነው። የበላይ ለመሆን አፐራንቱን ለመያዝ ድል ለማድረግ ፊተኛ ለመሆን የሚደረግን ጉዳይ ማለት ነው። ስለዚህ አንዱ የሥጋ ስራ ይላል ምንድነው? ጠብ ነው። ሌላኛው የሥጋ ስራ ጥላቻ ነው። ሌላኛው ርኩሰት ነው ብሎ ይናገራል። ስለዚህ መንፈስ ቅዱስ ወደ ጠብ አይመራም ነው። መንፈስ ቅዱስ ወደ ጠብ አይመራም። አሁን በቤተ ክርስቲያን ውስጥ ጠብ ምናምን ሲነሳ ጌታ ነው እኮ ምናምን ልትል አትችል። መንፈስ ቅዱስ ወደ ጠብ መርቶ አያውቅም። ኦኬ እውነት እነሱ በሄዱበት ሁሉ የሚበጠብጡ ሰዎች አሉ። የጠብ ስፒሪት ያለባቸው ሶሉሽን ሜከር ያልሆኑ ሶሉሽን ፕሮቫይድ የማያደርጉ ሁልጊዜ ፎልት ፋይንደር የሆኑና በገቡበት ማዕበል የሚያስነሱ ሰዎች አሉ። እና ይሄን ማወቅ አለባችሁ። መንፈስ ቅዱስ ወደ ጠብ አይመራም። ሌላኛው የሥጋ ስራ ጠብ ነው። ከዛ ሶስተኛው በግለሰባዊ ኃጢያት ስር ጳውሎስ የሚጠቅሰው ቅናት ነው። ቅናት የሚለው የግሪኩ ቃል ዜሎስ ነው። ዛሬ ብዙ ግሪክ ነው የምናበዛው። ዜሎስ የሚናገረው ቅናት የሚለው የኛ ያልሆነውን የሰው የሆነውን የመፈለግ ፍላጎት ማለት ነው። ጉዳዩ እኮ የኛ አይደለም። 4 ነጥብ የኛ እንዳልሆነም ይታወቃል። 4 ነጥብ። ስሙም ሊብሬውም ካርታውም በሰው ስም ነው፣ አይመለከተንም። ነገር ግን ቅናት የሚባለው ጉዳይ የኛ ያልሆነውን የመፈለግ ፍላጎት ማለት ነው። ቅናት ማለት እና መንፈስ ቅዱስ ወደ ቅናት ማንንም አይመራም ማለት ነው። ወደ ቅናት ማንንም አይመራም። በነገራችን ላይ ተቀባይነት ያለው የአገልጋዮች ኃጢያት ቅናት ነው። ለምሳሌ ዝሙት ተቀባይነት የሌለው ኃጢያት ነው። ሌብነት ተቀባይነት የሌለው ኃጢያት ነው። ቅናት ግን ተቀባይነት ያለው ነው። አገር አቀፍ ሰርቲፊኬት የተሰጠው ኃጢያት ቅናት ነው። አንድ አገልጋይ ቀንቶብህ ሲዘምትብህ አብሮ የወንጌል ሰራተኛ መስለው ድጅኑ የሚያቀብሉ ሰዎች አሉ። አክሴፕተብል ነው ማለት የሌላ ሰው የሆነ ያንተ ያልሆነን የመፈለግ ፍላጎት ቅናት ይባላል። ከዛ ጳውሎስ እንደዚህ ያለ በእንደዚህ አይነት ሁኔታ የሚኖሩ መንግስተ ሰማያት አይወርሱም ማለት ካላስ በኋላ እንነጋገራለን ይሄን ጉዳይ። እሱ ነው የምነግርህ። አራተኛው በግለሰባዊ ኃጢያት ስር ጳውሎስ የሚናገረው ቁጣ ነው። ቁጣ የግሪኩ ሐሳብ ቱሞስ ነው። ቁጣ የሚለው ቃል ቱሞስ ነው። ይሄ ማለት ያልተረጋጋና የፈነዳ ቁጣ ማለት ነው። ቁጣን መቆጣጠር አለመቻል ማለት ነው። ብው ማለት ነው።
መንፈስ ቅዱስ ማንንም ወደ ቁጣ አይመራም ነው ሐዋርያ ጳውሎስ እያለ ያለው። ኦኬ። አምስተኛ ራስ ወዳድነት ነው፣ የሥጋ ሥራ። ይሄ ግለሰባዊ ነው። እየተነጋገርን ያለ ነው በክፍሉ ነው። የመጀመሪያዎቹ ሶስቱ በምንድነው? ስሜታዊ ኃጢአቶች ናቸው። ሁለቱ ሃይማኖታዊ ኃጢአቶች ናቸው። አሁን እያወራን ያለ ነው ደግሞ ግለሰባዊ ኃጢአቶችን ነው። ግለሰባዊ ኃጢአቶችን ነው። አምስተኛው በግለሰባዊ ኃጢአት ስር ያለው ራስ ወዳድነት ነው። ይሄ የግሪኩ ቃል ኤርቲያ የሚል ቃል ነው። የግሪኩ ቃል ኤርቲያ የሚል ቃል ነው። በጣም የሚገርማችሁ ነገር ይሄ ኤርቲያ የሚለው የግሪኩ ቃል ራስ ወዳድነት ብሎ ጳውሎስ የሥጋ ሥራ ነው የሚለው ለክፍያ ብቻ መስራት ማለት ነው። ለክፍያ ብቻ መስራት፣ ለራስ ክብርና ጥቅም ብቻ ማሰብ፣ ለኔ ምን አለው ብሎ ማሰብ ራስ ወዳድነት ይባላል። ለኔ ምን አለው? ምንም ነገር ሲደረግ ለክፍያ ብቻ መስራት። ለምሳሌ አሁን እዚህ ውስጥ ያላችሁ በጌታ ያዳናችሁ ክርስቲያን የሆናችሁ ሰዎች መስሪያ ቤት ስትሄዱ ለክፍያ ብቻ የምትሰሩ ከሆነ ያ የሥጋ ሥራ ነው፣ ኤርቲያ ይባላል። ለራስ ጥቅምና ክብር ብቻ ማሰብ፣ ለኔ ምን አለው ብሎ ማሰብ፣ ለኔ ምንም የለውም ከተባለ በዛ ጉዳይ ላይ ኢንጌጅ አለ ማድረግ፣ እሱ ራስ ወዳድነት ይባላል። እና በጳውሎስ አጻጻፍ መንፈስ ቅዱስ ለራስ ጥቅምና ክብር ብቻ ወደ ማሰብ ማንንም አይመራም ይላል። ስድስተኛው መለያየት ነው። መለያየት የሚለው የግሪኩ ቃል ዲኮስታሲያ ነው። የግሪኩ ቃል መለያየት የሚለው ማለት ነው። ይሄ ቃል በቃል ፍቺው ተለያይቶ መቆም ማለት ነው ወዳጆቼ። እና መንፈስ ቅዱስ ማንንም ወደ መለያየት አይመራም ነው። ታስታውሳላችሁ ጴጥሮስ ሊሰብክ ሲቆም የቀሩት 11 አብረውት ቆሙ ይላል። ዋው! አቤት! ተደበቁ ይላል፣ ተሸማቀቁ አይልም። እኛ የለንበትም አላሉ። አብረው ቆሙ። እና እዚህ ቤተክርስቲያን ያላችሁ ወጣቶች ሁሉ ጊዜ የምነግራችሁ ማንም ይስበክ እዚህ ጋር በእግዚአብሔር ፋንታ ሲሰየም እዚህ ጋር አብረው ነው መቆም ያለብህ። አሚን ማለት አለብህ። የስ ማለት መጽሐፍ አለብህ። ፕሪችት ማለት አለብህ። አብረው መቆም አለብህ። ወጋው እንዲህ እንትን። እሺ፣ ግለሰባዊ ኃጢአት ሰባተኛው አድመኝነት ነው። ይሄ አድመኝነት የሚለው የግሪኩ ቃል ሄሪያሲስ ነው። የግሪኩ ቃል ሄሪያሲስ የሚል ቃል ነው። ሄሪያሲስ የሚለው ቃል በጣም ነው የገረመኝ። አድመኝነት የሚለው ጳውሎስ የጻፈው የጥንቱ የግሪኩ ቃል ማለት ነው። ሄሪያሲስ ማለት በደንብ አድርጋችሁ ስሙኝ፣ እኛ ብቻ ትክክል ነን ሌሎች ሁሉ ስህተት ናቸው ብሎ በማመን መካከል ያለ አለመቻቻል ማለት ነው። ጻፉ። እኛ ብቻ ትክክል ነን ሌሎች ሁሉ ስህተት ናቸው ብሎ በማመን መካከል ያለ አለመቻቻል ማለት ነው አድመኝነት ማለት። አድመኝነት የሚለው ሄሪያሲስ የሚለው የግሪኩ ቃል እኛ ብቻ ትክክል ነን ሌሎች ሁሉ ስህተት ናቸው ብሎ በማመን መካከል ያለ አለመቻቻል ማለት ነው። ስምንተኛው ምቀኝነት። ሐዋርያ ጳውሎስ የሥጋ ሥራ ብሎ ከሚዘረዝራቸው መካከል ሌላኛው ምቀኝነት ነው። ምቀኝነት የግሪኩ ቃል ፌቴኖስ የሚል ቃል ነው። ፌቴኖስ የዚህ ቃል ትርጉሙ በሌላ ሰው ጥቅም ማዘን ማለት ነው። ምቀኝነት በነገራችን ላይ ከበሽታዎች ሁሉ በሽታ ነው። ቅናት ታውቃላችሁ፣ መንፈሳዊ ካንሰር ነው። አጥንትን ይበላል ቅናት። ይሄኛው ምቀኝነት የሚባለው ጉዳይ ደግሞ በሌላ ሰው ጥቅም ማዘን ማለት ነው። አሁን ለምሳሌ እኔ ቶሎ ብተነፍስ አየር ያጥራችኋልና አያጥራችሁ። ለምን ተነፈሰ ብሎ ማዘን ማለት ነው። በሌላ ሰው ጥቅም ማዘን። ያ ሰው የተጠቀመው ጥቅም አንተ ኢኮኖሚ ላይ የሚቀንሰው ነገር እስከሌለ ድረስ ማዘን። እንዴት ቀና አለ ተሳካለት ብሎ ማዘን፣ እሱ ምቀኝነት ይባላል። ግለሰባዊ ኃጢአቶች 8። ከዛ አሁን አራተኛው ማህበራዊ ኃጢአቶች። ሐዋርያ ጳውሎስ በማህበራዊ ኃጢአቶች ስር የሚጽፈው ስካርንና ዘፋኝነትን ነው። የቀድሞ ቃል ግን የሚናገረው ዘፋኝነት ፈንጠዝያ ማለት ነው። ፈንጠዝያ በማህበራዊ ኃጢአቶች ስር የተካተቱበት ምክንያት ብዙውን ጊዜ ከሌሎች ሰዎች ጋር የሚደረጉ ኃጢአቶች ስለሆኑ ነው። ብቻህን ከዘፈንክ አብደህ ነው። ብቻህን መንገድ ላይ ቤት ውስጥ ከዘፈንክ ጨንቆ ነው። ከሰከርክም ራሱ ባይዘው ብቻህን ከሰከርክ ታመህ ነው። እና ይሄ ስካር ዘፈን የሚባለውን ጉዳይ ጳውሎስ ማህበራዊ ብሎ የጻፈው ማህበራዊ ኃጢአቶች በሚል ስር
እናስቀምጣቸዋለን። ስለዚህ ወዳጆቼ ከኔ ጋር ሁኑ። ሐዋርያ ጳውሎስ በመንፈስ እንመላለስ ስለምናሸንፋቸው የሥጋ ሥራዎች ነው የሚጽፈው። በመንፈስ ተመላለሱ የሥጋ ምኞትን አትፈጽሙም ነው ጳውሎስ እያለ ያለው። አንደር ዘ ኢንፍሉዌንስ ኦፍ ሆሊ ስፒሪት ከሆናችሁ የሥጋ ሥራን የሥጋ ምኞትን አትፈጽሙም ነው እየተናገረ ያለው። ከዛ እነዚህ የሥጋ ሥራዎች አንደኛ አለ ዝሙት አለ፣ ሁለተኛ ርኩሰት አለ፣ ሶስተኛ መዳራት፣ ጣዖት አምልኮ፣ ከዛስ ሟርት፣ ከዛ ቀጠለና ጥላቻ፣ ከዛስ ጠብ፣ ከዛስ ቅናት፣ ከዛስ ቁጣ፣ ራስ ወዳድነት፣ መለያየት፣ አድመኝነት እያለ እነዚህ የሥጋ ሥራዎች ሁሉ ይዘረዝራል። ወዳጆች ይሄን በትክክል ማየት እና አማኞች ኃጢአትን የመዋጋት ኃላፊነት አለባቸው። በክርስቶስ ኢየሱስ ያገኘነው ነፃነት ሌሎችን በመበደል ራሳችንን ለማስደሰት የምንጠቀምበት አይደለም። እነዚህን ነገር ስፔሲፊክሊ ጳውሎስ ዘርዝሮ አስቀምጧቸዋል። የዘፈን ዳርዳሩ እስክስታ ነው እንደሚባል ማለት ነው። በነገራችን ላይ መጠጣት ብቻ አይደለም ኃጢአት። በመጠጥ ምክንያት የትኛውንም ጉዳት ማስተናገድ ኃጢአት ነው። እና ስለ መጠጣት ስለ ዘፈን ምናምን የሚከራከሩ ሰዎች አሉ። አቤት እኔ በምንድነው ማምነው ሰው ፖርኖግራፊ አይቶ ክብር ለጌታ ይሁን ብሎ አይተኛም። አጭር አማርኛ የዘፈን ዳርዳሩ እስክስታ ነው። ከመረቋው ውጭልኝ ከስጋው ጾመኛ ነኝ አይሰራም። አሁን ጳውሎስ በመቀጠል ቁጥር 21 ላይ በስጋ ሥራ የመኖርን ዕጣ ፋንታ ይናገራል። ጻፉ። ቁጥር 21 በስጋ ሥራ የመኖር ዕጣ ፋንታ ብላችሁ መጻፍ ትችላላችሁ። አሁን ሐዋርያ ጳውሎስ ቁጥር 21 ላይ ገላትያ መጽሐፍ ምዕራፍ 5 ቁጥር 21 ላይ እንደዚህ ይላል፣ አስቀድሜ እንዳልኩ አሁንም አስጠነቅቃለሁ ይላል። ምን ማለት ነው? ሐዋርያ ጳውሎስ ክርስቲያኖች እንዴት መኖር እንዳለባቸው በተደጋጋሚ እንደነገራቸው ነው የሚናገር። ይሄ አስቀድሜ እንዳልኩ በፊት ቤተክርስቲያኑን ሲተክል ወንጌል ሲነግራቸው በእንዴት መኖር እንዳለባቸው፣ በቅድስና መኖር እንዳለባቸው፣ በጽድቅ መኖር እንዳለባቸው ደጋግሞ ነግሯቸዋል። ስለዚህ አንዳንድ የጳውሎስ ተቃራኒ የሆኑ የአይሁድ አስተማሪዎች እነሱ እንደሚሉት አይደለም። ጳውሎስ ኃጢአትን በተመለከተ ብዙም ትኩረት አይሰጥም እንደሚሉት አይደለም። እንደውም እሱ አስቀድሜ እንዳልኳችሁ አሁንም ደግሜ አስጠነቅቃችኋለሁ ማለት በዚህ ጉዳይ ላይ አይም ሲሪየስ ነኝ እያለ ነው ጳውሎስ እየተናገረ ያለው። ኃጢአትን በተመለከተ ኮምፕሮማይዝ አላረግም ነው እያለ ያለው። ኦኬ ከዛ ቀጥሎ የሚለው እንደዚህ ነው፣ በእንደዚህ አይነት ሁኔታ የሚኖሩ የእግዚአብሔር መንግስት አይወርሱም ይላል። አሁን እዚህ ጋር በጣም ረጋ ብለን ኮስተር ብለን መነጋገር አለብን። ጳውሎስ በእንደዚህ አይነት ሁኔታ የሚኖሩ የእግዚአብሔር መንግስት አይወርሱም ብሎ ሲል የሚኖሩ የሚለው የመንፈስ ቅዱስን ድምጽ ችላ በማለት በኃጢአት የሚቀጥሉ ማለት ነው። ጻፉ። የሚኖሩ ማለት ወይንም ደግሞ የሚኖሩ የሚለው ቃል ቀጣይነት ያለው ልምምድን እንጂ የአንድ ጊዜ ስህተትን አያመለክትም። ቀጣይነት ያለው ልምምድን እንጂ የአንድ ጊዜ ስህተትን አያመለክትም። በእንደዚህ ሁኔታ የሚኖሩ የእግዚአብሔር መንግስት አይወርሱም ብሎ ሲል ሐዋርያው ጳውሎስ አይወርሱም ብሎ ሲል በነገራችን ላይ መውረስ የሚለው መግባት የሚለውን ቃል የሚናገር አይደለም፣ የራስ ማድረግ ማለት ነው። የእግዚአብሔር መንግስት ማለት የሆነ ሎኬሽን ማለት አይደለም። የእግዚአብሔር መንግስት እግዚአብሔር የሚገዛበት ህይወት ማለት ነው። ህይወት ማለት ነው የእግዚአብሔር መንግስት ማለት። ስለዚህ በእንደዚህ ሁኔታ የሚኖሩ ማለት ላይፍ ስታይላቸው ያደረጉ ማለት ነው። የመንፈስ ቅዱስን ድምጽ ችላ ብለው በኃጢአት የሚቀጥሉ ማለት ነው። ክርስቲያኖች ሊሳሳቱ፣ ሊወድቁ፣ የሥጋ ምኞትን ሊፈጽሙ ይችላሉ። ነገር ግን እንደወደቁ አይቀሩም፣ በንስሐ ይመለሳሉ። ላይፍ ስታይላቸው ለዚህ ነው ቁጥር 16 ላይ በመንፈስ ኑሩ ይልና አሁን ደግሞ መጥተው ቁጥር 21 ላይ በእንደዚህ አይነት ሁኔታ የሚኖሩ ከላይ በመንፈስ የሚመሩ ሰዎችና አሁን ደግሞ በሥጋ ሥራ የሚኖሩ ሰዎች ሁለቱ ፖይንት ኦፍ ሪፈረንሳቸው የተለያየ ነው። አሁን አንዳንድ ሰዎች ይሄን ሐሳብ ይዘው ሰዎች ይሄን ነገር ካደረጉ ድነታቸውን ያጣሉ የሚል ኮንክሉዥን ላይ ይደርሳሉ። ኦኬ ሰዎች ይሄን ነገር ካደረጉ መዳናቸውን ያጣሉ ብለ ኮንክሉዥን ላይ ከደረስክ ምናልባት በጣም በግልጽ በሆነ ሁኔታ
ዝሙትን እርኩሰትና መዳራትን ልትዋጋ ትችላለህ። ነገር ግን በዕለት ተዕለት ህይወቱ የማይቆጣ የለም። ድነት ሰው በሚችለው ስራ ላይ የተመሰረተ ልታረገው ነው። ሐዋርያ ጳውሎስ በዚህ ቦታ የሚናገረው በእንደዚህ ሁኔታ የሚኖሩ የሚለው ላይፍ ስታይላቸው ያደረጉ አንደኛ፣ ሁለተኛ የመንፈስ ቅዱስን ድምጽ ችላ ብለው በኃጢአት የሚቀጥሉ፣ ሶስተኛ ሁለተኛ ማለት ነው እንጂ ተመልከቱ ይሄ ልምምድን እንጂ የአንድ ጊዜ ስተትን አይናገርም ጻፉ። ልምምድን እንጂ የአንድ ወይ ሁለት ወይ የሶስት ጊዜ ስተትን አይመለከትም ልምምድን። ምክንያቱም እነዚህ በገላትያ ቤተክርስቲያናት ውስጥ ያሉ አህዛቦች ጌታን ከመቀበላቸው በፊት ይደሰቱባቸው የነበሩ ኃጢያቶች አሉ። እነሱንም ስለመተው ነው ጳውሎስ እየተናገረ ያለው። ጻፉ እንደዚህ ብላችሁ አማኞች ኃጢያትን በድካም የተነሳ ሊሰሩ ይችላሉ እስካቆሙና በንስሐ እስከተመለሱ ድረስ፣ ንስሐ እስከገቡ ድረስ ይቅርታን አይከለከሉ። አማኞች እግዚአብሔርን ሆን ብለው በነገራችን ላይ ዳዊት ፌል አድርጓል፣ ጴጥሮስ ክዷል። ሆን ብለው አጌንስቱ ዘ ክሮስ ወይም ደግሞ ከእግዚአብሔር በተቃራኒ ለመቆም ብለው ኃጢያትን እስካላደረጉ ድረስ፣ በክህደት ኃጢያትን እስካላደረጉ ድረስ፣ ኃጢያትን እስካቆሙና ንስሐ እስከገቡ ድረስ ይቅርታን አይከለከሉም አማኞች። አሁን እንግዲህ እንደሚባለው እንዴት ነው በደንብ አቅጠነ ስትመለከተው፣ በነገራችን ላይ አሁን እነዚህ የሥጋ ሥራ የተባሉ ነገሮችን በድካም ምክንያት ልትቆጣ ትችላለህ። በድካም ምክንያት ጠብ ውስጥ ልትገባ ትችላለህ፣ ልትከራከር ትችላለህ። በድካም ምክንያት ራስ ወዳድነት ሊገለጥብህ ይችላል። ይሄን ጉዳይ ግን ላይፍ ስታይል አድርጎ መቀጠል ሌላ ጉዳይ ነው። አቤት ይሰማል ማወራው ነገር። ልትሳሳት ትችላለህ፣ ግን ክብር ለጌታ ይሁን እያልክ መሳሳት ሌላ ጉዳይ ነው። አጭር አማርኛ ድነት የዘላለም ህይወት ጌታ በሰራው በእግዚአብሔር ጸጋ እንጂ በሰው በሚሰራው አይደለም። ይሄ ስጋ የመጨረሻ መድኃኒቱ የትንሣኤ አካል ነው። እስከዛ ድረስ መፍትሄው በመንፈስ ቅዱስ ተጽዕኖ ስር መኖር ነው። ስፐርጅን ሲናገር እንደዚህ ይላል፣ ህይወቴን የማይለውጥ ጸጋ ነፍሴን አያድንም ይላል። ጻፉ። ህይወቴን የማይለውጥ ጸጋ ነፍሴን አያድንም ይላል። ህይወቴን የማይለውጥ ጸጋ ነፍሴን አያድንም። ጸጋ ከኃጢአትና ከሰይጣን አገዛዝ ብቻ ሳይሆን ነፃ የሚያወጣው በባህሪ ላይ ለውጥ ያመጣል፣ በህይወትክ ላይ ለውጥ ያመጣል። በመንፈስ ቅዱስ ተጽዕኖ ስር ከሆንክ በኋላ ያኔ በበለጨ ተጽዕኖ ስር እንደነበር ካታስብም። ስለዚህ በአንድም ይሁን በሌላ መልኩ ጸጋ በሰዎች ካራክተር ላይ ለውጥ ያመጣል፣ በሰዎች ህይወት ላይ ለውጥ ያመጣል። ስለዚህ እግዚአብሔር አምላክ ስሜታዊ ንጽህና ይፈልጋል። እግዚአብሔር ሃይማኖታዊ ንጽህና ይፈልጋል። እግዚአብሔር አምላክ ግለሰባዊ ንጽህና ይፈልጋል። እንደዚሁም ማህበራዊ ንጽህና ይፈልጋል። ለምሳሌ ይሄ ስካርና ዘፈን የሚለውን የግሪኩን ቃል ሳጠና የሚለው ነገር ምንድነው? ሌላውን ዝቅ በሚያደርግ መልኩ ከልክ ያለፈ ፈንጠዝያ ማለት ነው። ደግሞ እውነት ነው። ስካርና ዘፈን ካያችሁት ሌላውን አንደር የሚያደርግ የበታች የሚያደርግ ከልክ ያለፈ ገደብ የሌለው ፈንጠዝያ ማለት ነው። ሐዋርያ ጳውሎስ ለገላትያ ሰዎች የሚጽፍላቸው ነፃነት ተሰጥቶናል። ነፃነቱ ግን ኃላፊነት አለበት። ኃላፊነቱ ሶስት ነው። ኃጢአትን የመዋጋት፣ እርስ በርስ የመዋደድ፣ ከዛም መንፈስን የመከተል። ቀደም እንደነገርኳችሁ መኪና 260 ስፒድ ነው ያለው የኔ መኪና። እስከ መጨረሻው መርገጥ መብቴ ነው። እግሬን ማነሳው ያለብኝን የቤተሰብ ኃላፊነት ሳስብ ነው። የተሰጠ ነፃነት ከኃላፊነት ጋር ነው። ሌላ ለምሳሌ ልንገርህ፣ አባት ቆልፎብህ አለመስረቅና ቁልፉን ሰጥቶ አለመንካት ይለያያሉ። ቆልፎብህ አለመስረቅ ባርነት ነው። ከፍቶልህ አለመንካት ልጅነት ይባላል። ስለዚህ ተከፍቶ ተሰጥቷል። አሁን እና ሽጉጥ ተደቅኖብህ አይደለም ብለህ ስፕራይት ከራይ አድርገህ ቢራ ከታች አጠጣም። አንዳንድ ህፃናት እንደዚህ ነው። ኬክ ፊት ለፊታቸው ያስቀምጧቸውና አትንኩ ብለዋቸው ይሄዳሉ። ወላጆች ያዩታል።
ያዩታል ይላሉ። ያዩታል ሳሊ ቤት ያደርጋሉ። ለዚህ ነው ኃጢአት ሁሉ ሚዛን ላይ ከወጣ ኪሎ እኩል ነው ብለው። አሁን እንደዚህ ነው የሚለው፣ እንደዚህ ባለ ሁኔታ የሚኖሩ የእግዚአብሔር መንግስት አውርሱም ነው የሚለው። እንዴት? በዝሙት፣ እርኩሰት፣ መዳራት፣ ከዛስ ጥላቻ፣ ጠብ እያለ ቀጠለ። እዚህ ጋር ያቆመው ጥሩ ነበር። ኢቭን ፐርሰናሊ ወደ ውስጣችሁ ይመጣል። በሌላ ሰው ጥቅም ማዘን አይገባም ይላል። ይሄ ላይፍ ስታይል አድርገህ የምትኖር እኮ መንፈስ ቅዱስን ስለመቀበልህና ላይፍ ስታይል ካረከው መንፈስ ቅዱስን ስለመቀበልህ ምንም ማረጋገጫ የለም። አንዳንድ ሰዎች ከፍም ሲሉ በተወሰነ መልኩ በስማማ ብዙ ባለስማማም ከፍ ሲሉ ቁጥር 16 እና ቁጥር 21 ላመኑና ላላመኑ ሰዎች የተጻፈ ነው ይላሉ። ሲጀመር ያመኑ ሰዎች ራሳቸው በመንፈስ ቅዱስ ተጽዕኖ ስር በማድረግ ስለሚኖሩ ሊሳሳቱ፣ ሊያጠፉ፣ ሊወድቁ ይችላሉ። ነገር ግን በልብ ልከኝነትና በአመጽ አይቀጥሉም። ከወደቁበት ይነሳሉ፣ በንስሐ ይመለሳሉ። የዛን ጊዜ ምህረትና ይቅርታን አይከለከሉም። ስለዚህ ጳውሎስ እንደዚህ የሚኖሩ ነው የሚለው፣ የሚያረጉ አይልም። የሚለው እንደዚህ የሚኖሩ ነው የሚለው፣ የሚያረጉ አይልም። በድካም ምክንያት አንዴ ወይ ሁለቴ የሚያረጉ ሳይሆን የሚኖሩ። ምን ማለት ነው? ቀጣይነት ባለው መልኩ የሚለማመዱ፣ የመንፈስ ቅዱስን ድምፅ ችላ ብለው በዚህ ጉዳይ ላይ ላይፍ ስታይላቸው ያደረጉ፣ የእግዚአብሔርን መንግስት የራሳቸው ያረጉትም አይገቡም አይደለም፣ አይወርሱም ሲል የራስ ማድረግ ነው። ምክንያቱም ባለፈው ተነጋግረናል ወዳጆቼ። ሌላው ተመልከቱ ይሄንን። ሌላው በዚህ ቦታ እነዚህን የሚያደርጉ ሰዎች ድነታቸውን ያጣሉ የሚሉ ሰዎችን በተመለከተ ያለው አርጊውመንት ቤዝ ማድረግ ያለበት በአጠቃላዩ የገላትያ መልእክት አውድ ጭብጥ ነው። ጳውሎስ ገላትያን የሚጽፈው እንዴት ነው? ከጸጋ ወደ ሕግ እየተመለሱ ላሉ ሰዎች ነው። አቤት! ከጸጋ ወደ ሕግ እየተመለሱ ከልጅነት ወደ ባርነት እየወረዱ ላሉ ሰዎች ነው ገላትያን የሚጽፈው። ስለዚህ በዚህ ትሩዝ ላይ ቆማችሁ ነው ምዕራፍ 5 ቁጥር 19 እስከ 21 የሚፈታው። የሐዋርያ ጳውሎስ ዋነኛ ጉዳይ ምንድነው? የሐዋርያ ጳውሎስ ዋነኛ ጉዳይ ጸጋ ለኃጢአት ላይሰንስ አይደለም። አቤት! ሰው በመንፈስ ቅዱስ ሥራ አማካኝነት በመንፈስ ሆነን በእምነት አማካኝነት የጽድቅን ተስፋ እንጠባበቃለን ያለው እሱ መንፈስ ቅዱስ ማንንም ወደ ጥላቻ፣ ማንንም ወደ ምቀኝነት፣ ማንንም ወደ ራስ ወዳድነት እንዲህ ወዳለ የላይፍ ስታይል አይመራም። መንፈስ ቅዱስን ወይም ጸጋን የኃጢአት ላይሰንስ አድርገህ ልታቀርብልኝ አትችልም። ወዳጆቼ እንኳን በመንፈስ ቅዱስ ተጽዕኖ ስር በአርሴናል ተጽዕኖ ስር የሆነ ሰው ያስታውቃል። እንኳን በመንፈስ ቅዱስ ተጽዕኖ ስር በማንቸስተር ተጽዕኖ ስር በኳስ ተጽዕኖ ስር ያለው ያስታውቃል። በዘፋኝ ተጽዕኖ ስር ያለው ያስታውቃል። በመንፈስ ቅዱስ ተጽዕኖ ስር ስትሆኑ መንፈስ ቅዱስ ይቆጣጠራቸዋል። መንፈስ ቅዱስ ይመራቸዋል። መንፈስ ቅዱስ ቤት መንገድ ማሄድ እንዳለባችሁ ኢንፍሉዌንስ ያደርጋቸዋል። አሁን መንፈስ ቅዱስ ተጽዕኖ ያደረገበት ሰው ይገርምሃል፣ ለመደሰት ቢራ አይታየው። ከመንፈስ ቅዱስ የሆነ ደስታ። እንግዲህ ጳውሎስ በፊልጵስዩስ እስር ቤት በነበረ ጊዜ ሁልጊዜ በጌታ ደስ ይበላችኋል። ደስታ ያለህበት ሁኔታ አይደለም፣ ከመንፈስ ቅዱስ የሆነ ስጦታ ነው። ስለዚህ እኛ ለምን ማንሰክረው፣ ለምን ማንጠጣው፣ ለምን ማንዘፍነው ሲባል እኛ በመንፈስ ቅዱስ የሆነ ደስታ ውስጣችን ስላለ ነው። ኢየሱስ ጌታ ነው። በደንብ አድርጉና አሜን በሉ። በመንፈስ ቅዱስ ተጽዕኖ ስር የሆነ ሰው ደግሞ ልዩነት አለው። ንግግሩ ልዩነት አለው። አለባበሱ ልዩነት አለው። የሚውልበት ቦታ ልዩነት አለው። በመንፈስ ቅዱስ ተጽዕኖ ስር የሆነ ሰው ድካም ሊሰማው ይችላል፣ ሊወድቅ ይችላል። እንደወደቀ ግን አይቀርም። አዋራውን አራግፎ እንደገና ይነሳል። እግዚአብሔር ኃይሉን ያድስለታል። በደንብ አድርግና አሜን በል አንተ። በመንፈስ ቅዱስ ተጽዕኖ ስር አሁን ሰው በመንፈስ ሚኖር ከሆነ አለ ከሕግ በላይ ነው አለ። የሥጋ ምኞትን አይፈጽምም አለ። እንደውም እናንተ ተመልከቱትማ ቁጥሩን ወደ ላይ ከፍ ብላችሁ እንደዚህ ይላል። ቁጥር 16 እንግዲህ በመንፈስ ኑሩ እላለሁ፣ የሥጋንም ምኞት አትፈጽሙም። ትእዛዝ አይደለም ባይዘወይ። በመንፈስ ኑሩ አለ። የሥጋ ምኞት አትፈጽሙ አይደለም ያለው፣ አትፈጽሙም።
በመንፈስ ስትኖሩ ምን ማለት ነው? በመንፈስ መኖር ማለት ለመንፈስ ቅዱስ ተጽዕኖ ፈቃደኛ መሆን፣ ህይወትን በመንፈስ ቅዱስ ተጽዕኖ ስር ማድረግ። በመንፈስ ቅዱስ የሚመራ ህይወት የእምነትና የፍቅር ህይወት ነው። ስለዚህ ቀጥሎ ያለውን ህይወታችሁን ብትመለከቱት አሁን ለስጋ ምኞት መፍትሄው አይንህን ማጥፋት ጆሮህን ማደንቆር ሳይሆን የመንፈስ ቅዱስ ተጽዕኖ ስር መሆን። የመንፈስ ቅዱስ ተጽዕኖ ስር ለመሆን ደግሞ ምንድነው? የቃሉን ታነባለህ፣ መዝሙር ትሰማለህ፣ ጸሎት ቦታ ትሄዳለህ፣ ቤተክርስቲያን ትሄዳለህ። በመትሄድበት ሁሉ ቦታ የስጋ ምኞት እንዳትፈጽም አንደር ዘ ኢንፍሉዌንስ ኦፍ ሆሊ ስፒሪት ሆናለህ አይደለ? ያ እሱ ደግሞ በለመለመ መስክ በረፍቷ ዘንድ ይመራኛል እንዳለ በመንፈስ ስትኖር ቤት መንፈስ ቅዱስ ይመራል። እውነቴን ነው የምነግርህ። ኢቭን ሮንግ ሰው እንኳን ወደ አንተ እንዳይመጣ ጠዋት ቆልፈህ ነው የምትወጣው። ጠዋት ቆልፈህ ነው የምትወጣው። ይሄ ቃሉ የተበላሸ ልቡ የወረደ ወርዶ የሚያወርድ ዘጋው ትላለህ። መንፈስ ቅዱስ ቆልፎ ነው። በደንብ አርክና አሜን በል። መንፈስ ቅዱስ ተጽዕኖ ስር የሆነ ሰው ስሜት ቀስቃሽ ንግግሮችና እነዚህን የመሳሰሉ ኃጢአቶችን አይለማመድም። ላይፍ ስታይሉ አያደርግም ማለት ነው። እና እንደዚህ ያለና አንብቦ አትፈጽሙም። ስጋ መንፈስ የማይፈልገው መንፈስም ስጋ የማይፈልገው ይመኛልና እነዚህ እርስ በርሳቸው ስለሚጋጩ የምትፈልጉትን አታደርጉም። በመንፈስ ብትመሩ ግን ከሕግ በታች አይደላችሁም። አሁን አርጋ ታርግ ተብለ አይደለም። መንፈስ ቅዱስን በሱ የምትመሩ ከሆነ ከሕግ በታች አይደላችሁም። አሁን የገላትያ ጉዳይ ምንድነው? ወደ ሕግ አንመለስም ነው። ወደ ኋላ አንመለስም ነው። በጸጋ እንቀጥላለን ነው። በእግዚአብሔር ፊት ጽድቅና ሞገስ ተቀባይነት ማግኘት በእምነት እንጂ በስራ አይደለም ነው። ኢየሱስ ጌታ ነው። አይደላችሁ ማለት ከዛስ የሥጋ ሥራ አለ ግልጽ ነው። በሁለት ደቂቃ ሰመራይዝ እናደርጋለን። ውጊያው ውስጣዊ ስለሆነ የማይታይ ነው፣ ነገር ግን ውጤቱ በውጫዊ መንገድ የሚገለጽ ነው ብለናል። በሥጋና በመንፈስ መካከል ያለው ውጊያ ሐዋርያ ጳውሎስ የሥጋ ሥራ ብሎ ያላቸውን ዝርዝሮች ለአራት ከፍለን አስቀምጠናቸዋል። የመጀመሪያው ስሜታዊ ኃጢያቶች ናቸው። ስሜታዊ ኃጢያት አንደኛው ዝሙት ነው፣ ሁለተኛው ርኩሰት ነው፣ ሶስተኛው መዳራት ነው። እነዚህ ሶስቱም ከስሜት ጋር የተገናኙ ጉዳዮች ስለሆኑ ዝሙት ፓርኒያ የሚል የግሪክ ቃል ነው ብለናል። ባልተጋቡ ሰዎች መካከል የሚደረግ ህገወጥ ግንኙነትና የጾታ ብልግና ማለት ነው። ከዛስ ቃሉ የሚናገረው ከጋብቻ በፊትም ከጋብቻ በኋላም ያለን ባልተጋቡ ሰዎች መካከል የሚደረግን ህገወጥ ግንኙነት ነው። ሁለተኛው ርኩሰት ነው። ርኩሰት ስሜት ቀስቃሽ ከሆነ ንግግርና እንደ ፖርኖግራፊ ካለ ፊልም ጋር የሚገናኝ ጉዳይ ነው። መዳራት የሚለው ገደብ በሌለው ሁኔታ፣ ጨዋነት በሌለው ሁኔታ፣ ሀፍረት በሌለው ሁኔታ በማንኛውም ጊዜ ኃጢአት ለማድረግ ዝግጁ መሆን ማለት ነው። ሰው መንፈስ ቅዱስ ወደዚህ ወደ ርኩሰት ወደ መዳራትና ወደ ዝሙት አይመራም ነው። አንደር ዘ ኢንፍሉዌንስ ኦፍ ሆሊ ስፒሪት የሆነ ሰው ወደዚህ አይነት የህይወት ልምምድ ላይፍ ስታይል አይመጣም ነው። ሁለተኛው ሃይማኖታዊ ኃጢአት ነው። እነዚህ ሃይማኖታዊ ኃጢአት ስር ያሉት ጣዖት አምልኮና ሟርት ናቸው። ይሄ የአምልኮ ኃጢአት ነው። ቢ ኬርፉል። ከአንድ አምላክ ውጪ ሕያው ከሆነው አምላክ ውጪ የትኛውንም አይነት በነገራችን ላይ ይወላችሁ ሰይጣን ክብር የሚፈልግ እንጂ ክብር የሚገባው አይደለም። እግዚአብሔር ክብር የሚፈልግ አይደለም፣ ክብር የሚገባው ነው። አምልኮ የሚገባው ነው። ሰይጣን የሚፈልግ ነው። ምስጋና የሚፈልግ ነው። ስግደት የሚፈልግ ነው ሰይጣን። የተሳሳተ ወይ የአምልኮ ኃጢአት ማለት ነው። ከዛ የተሳሳተ በተሳሳተ መንገድ ከመንፈስ ኃይል መፈለግ ማለት ነው። ኦኬ። ከዛ ቀጥለን ግለሰባዊ ኃጢአት የሚለው ጋር ነው የመጣው። ይሄ ሲሪየስ ጉዳይ ነው ወዳጆቼ፣ ሲሪየስ ጉዳይ ነው። ጥላቻ፣ ሌሎችን በክፋት ማየት ወይንም ደግሞ በጠብና በክርክር እንዲሁም በስጋ ስራዎች የሚገለጥ የልብ ዝንባሌ። ጠብ ብለን ያልነው ደግሞ ለሽልማት ካለ ፉክክር ጋር የተያያዘ ነው። ለብልጫ ከፊት ከላይ ለመሆን ካለ ፉክክር ጋር የተያያዘ ነው። አማኝ ፉክክር ውስጥ አይገባም፣ እልህ ውስጥ አይገባም። በሌላ ሰው አፐር ሃንድ ለመያዝ ብልጫ ለመያዝ ብሎ የሚያደርገው ነገር የለም። መንፈስ ቅዱስ እንደዚህ ወዳለ የህይወት ልምምድ አይመራም ሰዎችን። ቅናት የግሪኩ ቃል ዜሎስ ነው። ማስታወሻችሁን እያያችሁ ዜሎስ ነው። የኛ ያልሆነውን የሰው የሆነውን የመፈለግ ፍላጎት ማለት ነው ቅናት ማለት። ቁጣ የሚለው ቱሞስ ነው። ያልተረጋጋና የፈነዳ ቁጣ ማለት ነው። ቡው ብሎ ቤቱን ባንዴ ዶጋመድ የሚያደርገው ብርጭቆ ጨርሶ ልጅቷን ከቤት የሚያባረረው ማለት ነው። ቁጣ መቆጣጠር አለመቻል ማለት ነው። ራስ ወዳድነት
ለክፍያ ብቻ መስራት ነው። ለክፍያ ብቻ መስራት ነው። ባጭር አማርኛ እንዲህ ብላችሁ ጻፉ። ፎግሮ በላ ማለት ነው። በአዲሱ ትርጉም ፎግሮ በላ ማለት ነው። አንተን ሲያይ በጣም ሰራተኛ ይመስል ዞር ስትል ይላል ፎግሮ በላ ይባላል። እሺ መለየት ዲኮስታሲያ ተለያይቶ መቆም ይሁን ነኝ። የጣሊያን ቡድን እነ ማልዲኒ በሚጫወቱበት ዘመን ነው እኔ ኳስ ማየት ያቆምኩት። በኢየሱስ 20 ምናምን ዓመት በፊት ቅጣት ምት ሊመታባቸው ሲላይታል ገጥመው ነው የሚቆሙት። በረኛውስ ይላል ገጥመው ከፍተው አያስመቱም። ተለያይተ መቆም የለብም። ክርስትና ወንጌል ሲባል ገጥመ ነው መጫወት ያለብን። ምን ነው ቅጣት ምት ማስመታት የለብም። እኔ እዚህ ሆኜ ነጥብ ስጥል አሜሪካ ያለ ጴንጤ ነጥብ ይጥላል። ከዛ አድመኝነት አንድነት ማለት አይደለም። ጻፉ። አድመኝነት ማለት አንድነት ማለት አይደለም። አንዳንድ ሰዎች ሲያድሙ በቃ አንድ ላይ ኢየሱስ ጌታ ነው አንድ ላይ ያድማሉ። አድመኝነት ማለት ምን ማለት ነው? እኛ ብቻ ትክክል ነን ሌሎች ሁሉ ስህተት ናቸው ብሎ በማመን መካከል ያለ አለመቻቻል። መድኃኒዓለም ያሳያችሁ። እንዴት ነው እኛ ብቻ ልክ የምንሆነው? ሌሎች ሁሉ እንዴት ስህተት ይሆናሉ? እኛ ብቻ ልክ ነን። በቃ የመጨረሻው ግለሰባዊ ኃጢአት ፌቴኖስ ነው። ፌቴኖስ በሌላ ሰው ጥቅም ማዘን ነው። ማህበራዊ ኃጢአት ስካርና ዘፈን ነው። ከዛስ እጣፋንታ በስጋ ስራ የመኖር እጣፋንታ ይሁን ነኝ። ይኸው ቀና የመጨረሻ ገላትያን እንዳጠና ሰው ነገ ከነጎዳ ገላትያን እንዳጠና ሰው እነዚህን የሚያደርግ የእግዚአብሔር መንግስት አይወርስም ሲል መጽሐፍ የሚያደርግ አይደለም የሚለው በእንደዚህ ሁኔታ የሚኖር ነው የሚባለው። የሚኖር ነው የሚለው የሚኖር ነው። ይሄ የሚያሳየው የአንድ ጊዜ ድካምን ሳይሆን ቀጣይነት ያለው የህይወት ልምምድን ነው። አማኝ ደግሞ ይደክማል እንጂ ደክሞ አይቀርም። ይነሳል፣ ይመለሳል፣ ንስሐ ይገባል፣ አቅጣጫውን ያስተካክላል። ይሁንኝነን የመጨረሻ ንስሐ ማለት ይሄው 180 ዲግሪ መስራት ማለት ነው። ንስሐ ማለት 180 ዲግሪ መስራት ማለት ነው። ዩተርን ማድረግ ማለት ነው። እንደዚህ ሲሄድ የነበረ ሰው እንደዚህ ሲሄድ ማለት ነው ንስሐ ማለት በቃ እንጂ ንስሐ ማለት ንስሐ ማለት እንደዚህ ሲሄድ የነበረ ሰው እንደዚህ ዞሮ ሲሄድ ማለት ነው እንጂ እኔ ፋንድያ አህያ እያልክ ራስን መቀጥቀጥ አይደለም። ንስሐ ማለት 180 ዲግሪ መስራት ማለት። አጠገባቸው ያለው ሰው እንደዚህ በሉት። አማኞች በድካም ምክንያት ኃጢአት ቢሰሩ ነገር ግን ደግሞ በንስሐ ቢመለሱ ኃጢአታቸውን ቢያቆሙ ይቅርታ አይከለከሉም። ክብር ለጌታ ይሁን። ወንጌል ይለውጣል። ውድ ተመልካቾቻችን በአገልግሎታችን እየተባረካችሁና እየተጠቀማችሁ እንደሆነ ተስፋ አደርጋለሁ። ማርሴል ቲቪ ወርልድ ዋይድን ሰብስክራይብ በማድረግ አገልግሎታችን እንድትደግፉ